መኪና ስንሰራ ማድረግ ያለብን ጥንቃቄዎች፣ በተለይ የኤሌክትሪክ መኪና ስንሰራ ምን ጥንቃቄ ማድረግ አለብን ብሎ ላሳያችሁ። ሰላም እንደምን ከረማችሁ? ይህ የኑማማር ዝግጅታችን ነው። በዛሬው ዕለት መግለጽ የምፈልገው መኪና ስንሰራ ምን አይነት ጥንቃቄ ማድረግ እንዳለብን ነው። በተለይ ደግሞ የኤሌክትሪክ መኪና ስንሰራ፣ ምክንያቱም የኤሌክትሪክ መኪና ውስጥ ሃይ ቮልቴጁ ከ400 እስከ 500 ቮልቴጅ በውስጡ ይንቀሳቀሳል። በዛ ላይ ደግሞ የሃይ ቮልቴጅ የሚጠቀሙ የተወሰኑ እቃዎች አሉ። እነሱንም ስንፈታ እና ስንገጥም ስንፈታ በተለይ መጀመሪያ መለካት ያለብን ነገሮች አሉ። ያንን ከማድረጋችን በፊት ግን እንደኔ ምክር የኤሌክትሪክ መኪና ለሚሰራ ሰው በትንሹ የዚህ አይነት ኮርስ ቤት ጥሩ ነው። ሃይ ቮልቴጅ አዋርነስ ይባላል። ያ ማለት ዋና ነገሮችን እንዴት እንደምንለካና እንዴት መስራት እንዳለብን ኤሌክትሪክ መኪና ላይ በትንሹ የሚገልጽ ነው። ቢያንስ ይሄኛውን ኮርስ መውሰድ የግድ ይላል። ያው እንግዲህ ኤሌክትሪክ መኪና ስንጀምር መጀመሪያ 12 ቮልቱን እንነቅላለን። ማይነስ እና ፖዚቲቭን ወይ ደግሞ ከመቀነሻና ፕላስ እና ማይነስ የሚለውን። ከዛ ወዲያ ግን አንድ ሉፕ አለች ማለት ደግሞ ዋናው ከኤሌክትሪክ መኪና ኤሌክትሪክ ሲስተሙን የምታገናኛለች። እሷን እንነቅላለን። ወደፊት አሳያቸዋለሁ መኪና ላይ። እሷን ስንነቅል የመኪናው ባትሪ መላቀቁን የሆነ ክሊክ የምትል ድምፅ እንሰማለን። እሷን ስንሰማ ያ ማለት ግን መኪናው አሁኑኑ ኤሌክትሪክ የለውም፣ ግን ያ ማለት ውስጥ ያለው የኤሌክትሪክ ሲስተም ተቋርጧ ማለት አይደለም። ስለዚህ ሌላ ነገር ከመንካታችን በፊት ጓንት እንጠቀማለን። ይህን ጓንት እንደምታዩት ከ500 እስከ 1000 ቮልት የሚቋቋም ነው። ምክንያቱም የኤሌክትሪክ መኪና ከ400 እስከ 500 ቮልት ውስጡ ሰርኪት ሊያደርግ ስለሚችል ማለት ነው። ስለዚህ ይህንን ጓንት ካረግን በኋላ እንለካለን። ውስጡ መኪና ውስጥ ያለው አይሶሌሽን ወይ ደግሞ የመኪናው የኤሌክትሪክ መጠን ምን ያህል እንደሆነ ለማወቅ ማለት ነው። ይሄን እናደርጋለን። ከዛ ወዲያ ይሄ መልቲሜትር እንደምታዩት የተለያየ መለኪያ ያለው ይሄ አይሶሌሽን ቴስት ማድረግ ነው። አይሶሌሽን ቴስት ለማድረግ ስንፈልግ አይሶሌሽን ቴስት ማድረግ ይሄ ነው። እችና ሌላ ደግሞ ማይነስ ማድረግ ያለው የማይነስ ላይ እናደርግና ከዛዲያ ይሄንን በየኤሌክትሪክ እንትን ውስጥ በምንፈልገው 500 ቮልት ከሆነ ቼክ የምናደርገው 500 ቮልት ላይ አድርገን ነው። አይሶሌሽን የሚላለ በአይሶሌሽን ቴስት ማድረጊያ እንለካለን ማለት ነው። ያው እንግዲህ እንደነገርኳችሁ የምንለካው ግን ሁሉንም የኤሌክትሪክ መስመሮች ሳይሆን የምንለካው ለምሳሌ ኤር ኮምፕረሰር ወይ ደግሞ ክሊማ ኮምፕረሰር የምንለውን እነሱ ሃይ ቮልቴጅ ስለሚጠቀም፣ ሁለተኛ ዲሲ የሚለው ከሃይ ቮልቴጅ ወደ 12 ቮልት የሚለውጥ እቃ ነው። ከዛ ደግሞ ጃንክሽን ቦክስ፣ ምክንያቱም ከኤሌክትሪክ ስንሰካ ጃንክሽን ቦክስ ገብቶ ከዛ ወደ ሃይ ቮልቴጅ ባትሪ ደግሞ ወደ ትልቁ ባትሪ መስመር የሚልክ ማለት ነው፣ የሚያመጣጥን ማለት ነው። እነዚህ ነገሮች ድራይቭ ዩኒቱ ወይ ደግሞ ሞተሩን እነሱን ሁሉ ከመስራታችን በፊት ሃይ ቮልቴጅ ባትሪውን እንደገና ትልቁ ባትሪ እነሱን ሁሉ ከመስራታችን በፊት ከኤሌክትሪክ ወይ ደግሞ ከሃይ ቮልቴጅ ነፃ ወይ ደግሞ አነስተኛ ሃይ ቮልቴጅ እንዳላቸው ማረጋገጥ መቻል አለብን። ያለዛ ግን ለህይወታችን አደገኛ ነው እና ህይወት ሊያልፍ ይችላል ማለት ነው። ይሄ መጠንቀቅ አለብን። ያው እንግዲህ ስንለካ ሁልጊዜ ብዙ ሰዎች እንደዚህ ነው የሚለኩት። ፖዚቲቭ ማይነስ ሚኖስ እዚህ ጋር ፖዚቲቭ እዚህ ጋር አድርገው፣ ያ ግን ትክክል አይሆንም። ምክንያቱም ኤሌክትሪክ ሰርኪት እንኳን ቢኖረው ጓንቱ ባይችልና ኤሌክትሪክ ቢኖረው እንኳን ይሄ እጃ ከግራ ወደ ቀኛችን ኤሌክትሪክ ያልፋ ማለት ያ ደግሞ ልባችን አቋርጦ ስለሚሄድ ለህይወታችን አደገኛ ነው። ብዙ ጊዜ የሚመከረው በአንድ እጅ ብቻ ማይነሱና ፖዚቲቭ መለካት ይቻላል ማለት ነው። ይህን እንግዲህ ወደፊት ስሰራ እዚህ በወርኮች በጋራጁ ሲሰራ አሳያቸዋለኝ። አሁን ፈቃድ እየጠበቁኝ ስለሆነ የኤሌክትሪክ መኪና ለመስራት ውስጡ ከፍቶ ለመስራት እየጠበቀን ስለሆነ እሱ ሲመጣ በደንብ ከፍተን የምናየው ነገር ይሆናል ማለት ነው። እስከዛ ድረስ ግን ለሁላችንም ጥንቃቄ እንዲሆን ስንለካ ተጠንቅቀን በአንድ እጃችን ቢሆን ይመረጣል። ምክንያቱም በአንድ እጃችን ካደረግን ሰርኪቱ እዚሁ አካባቢ ነው የሚቀረው። በሁለት እጃችን ካደረግን ግን ኤሌክትሪኩ በዚህ አልፎ በልባችን አቋርጦ ስለሚሄድ ለህይወታችን አደገኛ ነው ማለት ነው። ሌላው ነገር ደግሞ የምንጠቀምባቸው መሳሪያዎች ናቸው። ምክንያቱም የኤሌክትሪክ መኪና ስንሰራ እንደ ማንኛውም እንደሌላው መኪና ብረት ብቻ የሆኑትን ማንሰራ ጥሩ ነው። ምክንያቱም ምን ሊያጋጥም እንደሚችል ስለማናውቀው የተሳሳተ ነገር ሊነካ ስለሚችል ኮንታክት ሊያደርግብን ስለሚችል እንደዚህ አይሶሌትድ የሆኑ መሳሪያዎች በፕላስቲክ የተሸፈኑ አይሶሌሽን ወይ ደግሞ የሚቋቋሙ ኤሌክትሪክን የሚቋቋሙ በእነዚህ መጠቀም አለብን። ስክሩድራይቨሮችም እንደዚህ አይሶሌትድ የሆኑ ሲሆን ኤሌክትሪክ እንኳን ቢኖረው እጃችን ላይ መጣ ማለት ነው። ስለዚህ ይሄ ለጥንቃቄ ይጠቅመናል ማለት ነው። በተለይ ኤሌክትሪክ የሚሰሩ ወንድሞቼና ጓደኞቼ እባካችሁን ተጠንቀቁ፣ የሰው ሕይወት እንዳያልፍ። ጫማም መጠንቀቅ አለብን። ጫማው ራሱ ለኤሌክትሪክ የሚሆን ጫማ ቢሆን የበለጠ ጠቃሚ ነው እላለሁ።